ኢያቄም ተወለ ኢያቄም ተወለ አላ በሩካቤ በሩካቤ ዘበህ ብሎ የደረሰውን የቅዱስ ያሬድ ምስጋና አባ ሕርያቆስም በምስጋናው ይናገረዋል። የሁለቱን ግንኙነት በዜማ ለማየት ያህል ነው። ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በፍትወተ ደነስ ስጋዊ በሆነ ፍላጎት የተጸነሽ አይደለሽም። አላ በሩካቤ ዘበህግ ማነው ኢያቄም ተወለድኪ ህጋዊ በሆነ ብዙሁ ወተባዘሁ ወምልእዋ ለምድር ብሎ ባዘዘው ቃል ኪዳን መሰረት ህጉን ስርዓቱን በጠበቀ ሩካቤ ስጋ ተወለድሽ እንጂ ይላል። ሩካቤ ዘበህግ የሚለው ምን ነው ካልን ህግ እግዚአብሔርን ጠብቆ በዓል አክብሮ አጽዋማትን አክብሮ ትክቶን ሐሪስን እሱን አክብሮ በህግ በስርዓት የሆነውን ነው። እንግዲህ ሩካቤ ዘበህግ ያውም ደግሞ አንድ ወንድ ለአንድ ሴት አንድ ሴት ለአንድ ወንድ የሚደረገውን ሩካቤ ዘበህግ ይለዋል። ከዛ ውጭ የሆነው ህጋዊ ስላልሆነ በህግ በስርዓት የሚባለው ሰው የግድ ከባሉ ወይም ከሚስቱ ውጭ ስለሄደ ብቻም ሳይሆን ከአንድ ሚስቱ ከአንድ ባሉ የሚያደርገውም ህግ እግዚአብሔርን ጠብቆ ቅድም እንዳልኩት የሚከለከልባቸውን ተከልክሎ
በህግ በስርዓት የሆነ እንደሆን እግዚአብሔር ቤተሰቡን ይባርክለታል። በርግጥ እግዚአብሔር ለክፉዎቹ በዚህ በኩል ይገስጻቸዋል ተብሎም አይነገርም። እግዚአብሔር ቸርነቱ ብዙ ስለሆነ አንዳንዴ በረቡዕ በአርብ የሚጸነስ ልጅ ነፍሰ ገዳይ ይሆናል፣ እንዲህ አይነት ይሆናል፣ ቀማኛ ይሆናል የሚባሉ አስተምሮዎች አሉ። እግዚአብሔር አባትና እናት ባጠፋው ጥፋት ልጆቹ ላይ እንደ ጥንት አብሶው የሚያደርግ አምላክ አይደለም። በደሉን እሱ ላይ የሚያሳርፍ ላይሆን ይችላል። እንግዲህ የእግዚአብሔር ስራው ብዙ ነው። ግን ብዙ ጊዜ በአባት በእናት በደል ልጅ ይወቀሳል ብለን የምንለው ጊዜ አልፏል። እንግዲህ የቀደመው ዘመን በአዳም አባታችን በደል ምክንያት ሁላችንም የተቀጣንበት ዘመን ስላለፈ ማለት ነው። ስለዚህ ሩካቤ ዘበህግ የሚለው ጾምን በዓልን ያከበረ አላማው ደግሞ መውለድ ስጋዊ ፍላጎትን ማርካት ሳይሆን አላማው በአብዛኛው መውለድ የሚለውን አስቦ እንግዲህ የትዳር የጋብቻ አላማው ይታወቃል እና በዛ መልክ ከሆነ ሩካቤ ዘበህግ ይባላል ማለት ነው። እንግዲህ በህግ ያለን በጋብቻ ጥላ ስር ያለን ሰዎች በህግ በስርዓት እግዚአብሔርን ማስደሰት ነው። በነፍስ በስጋም ተጠቅመን እንድንኖር አምላካችን ይፍቀድልን። የእናታችን የቅድስት ድንግል ማርያም በረከቷ በሁላችን ይደርብን። ይቆየን።